ታችሁ በጣም ነው የማመሰግነው። ማለት አይደለም መጀመሪያ ላይ ይህን መጽሐፍ ስሞክረው ወደ 238 ፔጅ ነበር። 238 ፔጅ ገጽ ነበርና አታሚዎች ደግሞ ዲዛይነሮች አሉትና አይ ይህ መጽሐፍ መሰራት ያለበት በተሻለ መንገድ ነው ብለው ሁለት መጽሐፍ ሰርተው ሰጡኝ። አንዱ ይሄ አንዱን ያዘጋጀሁት ማለት ነው። ሁለቱም ሲታይ ግን ከፍተኛ ልዩነት ነው ያለው፣ በጣም ሰፊ ልዩነት። ይሄኛው ከ400 ገጽ በላይ ነው። ያኛው ግን ከኢኮኖሚካሊ ከአንዳንድ ነገር ከወጣትም ችግር ነበር መጽሐፍ ማዘጋጀት ላይ 238 ገጽ ነው ነበር። በዚህ ሰዓት ከተማዋናው በላይ ከባድ የሆነ ነገር የመጣ አሁን ነው። መጽሐፉን ወደድኩት፣ እነሱ የሰሩትን የነውን ለእናንተ ለማቅረብ አይመጥንም። የእነሱን ለመስማማት ደግሞ እጥፍ ብር ያስፈልገን ነበር። ያ በጣም አስቸጋሪ ነበርና መቼም አያሳፍሩኝም በሚል ሪል ጓደኞቼ መንገድ አልኩኝና ቅድመ ሽያጭ ጀመር። ደባርቅ አዲስ ነው ነገር ምንም ነገር ሳይሰሩ ብር ክፍል ማለት በጣም ድፍረት ነው። ግን አላሳፈራችሁኝም። ይሄኛውን ስናሳትም ቅድሚያ በገዛችሁኝ ገንዘብ ነው ግማሹን ጨምረን የከፈልነውና የእናንተ ስራ ነው። በጣም ነው የማመሰግናችሁ። ከዛ በመቀጠል በምን ማመስገን በጣም ከባድ ነው፣ ግን ምን አይነት ስጦታ ማዘጋጅ በየብዙ እየተቻንቻለሁ ለእናንተ የሚመጥን እንግዲህ ሁላችሁንም የሚወክልልኝ ግን ለአንዳችሁ የሚደርስ ማለት ነው። ብዙ ነገር አሰብኩኝ። በኋላ ግን ይመጥናል የምንሆን ነገር ደግሞ አግኝቻለሁ። እሱን በጣም አዘጋጅቻለሁ። ሁሉንም ቅድሚያ ክፍያ ለከፈላችሁ ስማችሁ በዚህ ወረቀት ላይ አካትቻለሁ። የሁሉም ነው። በውጭም ያሉ አገር ውስጥ ያሉ ተጣሉ ይህን ነገር እንዲያነሳልኝ ፈልጌ ነበረ። በጣም አካባቢያችን ትውልድም እየቀረጸ ያለ አረጋውያንን በጣም እየረዳ ያለ ሻኪ አስራት ነበር ታሪቻለሁ። ምናልባት ልጆች ጋር ፕሮግራም አለን ብሎ አልተገኘም። አብርሃም አውስ እሱም አብሮ አረጋውያንን በመርዳት መቅዶኒያ ላይ ሰፊ እንቅስቃሴ ያደርጋልና ከዚህ ውስጥ አሁን ሁላችሁም እያያችሁ ያነሳልኛል። እንትኑን አሳያለሁ። ስጦታውን አብርሃም እሺ፣ አመሰግናለሁ። ይህ ወንድሜ ለዚህ ቀን በመድረሱ እጅግ ደስ ብሎኛል። እንኳን ደስ አለ። ዛሬ ሞራል ስጡ። አድኖ ደሴ እሺ የተባለና አድመረሴ ነው። ባንክ ነው ለመድረክ ያው እንግዲህ ይህን ስራ የሰራሁት ሌላ ነገር ነበር፣ ግን ከእናንተ የቀረበ የለም። ራሴ ነው የሰራሁት። እንግዲህ አድመረሴ ሆኗል ይለኛል። ሞራል እየሰጣችሁ ነው። ሞራል እየሰጣችሁ ነው። ሞራል እናመሰግናለን። እሺ የዓለም ታደሰ አብሮ አደግ ጓደኛዬ ከታች ልጅነት ጀምሮ አብሮኝ የተማረ ወንድም ከድሮ ያቺ አብረን ስታነብልኝ የነበረን ግጥሞች
ከዛ እየሞነጫጨርክ ዛሬ የአካባቢያችን ብሎም የሀገራችን አይከን ጸሐፊ ደራሲ ስለሆንክ ከልብ አመሰግናለሁ ማለት ነው። ይህን ያው የደረሰኝ መልሼ ለዓለም ታደሰ መስጠት ስጦታ አድርጓል።